ዜጋ አይደለም የራሳቸው ዜጋ ከውጭ የመጣን እኛ ስደተኞችን ራሱ ያከብራሉ። ሀገራችን ላይ ግን ሰርተን እንዳንለወጥ ሱቅ ያለው አንድ ባለ ሱቅ ትንሽ የተባለ ሱቅ ከ30 ሺህ ብር በላይ ግብር ይጣልበታል። ትንስዬ ችርቻሮ የተባለ ሱቅ ትንስዬ ማለት ነው። አስቡት ያ ባለ ሱቅ እዛ ሱቅ ውስጥ ያለው እቃ ሁሉ እኮ 20 ሺህ ብር 30 ሺህ ብር አያወጣም እኮ። ነገር ግን ግብር ይጠየቃል ያን ያህል የቤት ኪራይ ያለበት። አስቡት እስኪ አስቡት። እሺ እኛ እንዴት ሆነን እንኑር? እናቶች ወጥተው መንገድ ላይ ያለቻቸውን ድንች ማመጡ፣ ሸንኮራ ማመጡ፣ ቲማቲምን ማመጡ ሲሸጡ እሱን ያነሳሉ፣ ቆሻሻ ይጥሉባቸዋል። እነሱ እንደዚህ የሚያደርጉት የራሳቸውን የወር ገቢ እያዳበሩ ነው። ነገር ግን እናቶቻቸውን ወልደው ያሳደጓቸው እናቶቻቸውን ወንድሞቻቸውን ለነገ ተስፋ የነገ ሀገርን የሚረከቡትን ወዴታች እየጠመዘዙ እየጣሏቸው ነው ያሉት። እዛ ሀገር ላይ ነው እንዴ ታዲያ ገብተን የምንኖረው? እዛ ሀገር ላይ ነው እንዴ ታዲያ ገብተን ቤተሰብ መስርተን ምናምን የምንኖረው? እሺ ልግባ ቤተሰብ ልመስረት። ለልጆች ምንድን ነው ማወርሳቸው? ለልጆች ምንድን ነው የማስተምራቸው? ምን አስተምሬያቸው ነው እዚህ ደረጃ እንዲደርሱ የማረጋቸው? ይህን እኮ ነው እኛ እያሰብን ያለ ነው። ሀገራችን በጣም ተቀይራለች። ሀገራችን ትቀየራለች። አሁን የኛ የኢትዮጵያ ልጆች የሚወጡት ለጉብኝት ብቻ ነው እንጂ ሀገራችን የተለየ ሀገር ትሆናለች? እሺ ለጉብኝት ብቻ ነው የምንወጣው? ያ ነገር መቼ ነው ተግባሩ? ኢትዮጵያ የልማት ሀገር ናት። እሺ እናውቃለን፣ የልማት ሀገር ናት፣ የብርሃን ሀገር ናት። ነገር ግን አሁን ድረስ በራስ ወዳድነት የራሳችሁን ኪስ እየሞላችሁ የራሳችሁን ንብረት እያካበታችሁ የራሳችሁን ቤተሰብ እንደፈለገ የፈለገውን በልቶ የፈለገውን ለብሶ እንዲኖር እያደረጋችሁ እኛ ድሃዎችን ወጥተን ለፍተን ጥረን የምንሰራውን ደግሞ ወዴታች እየጨቆናችሁብን ያላችሁት። እኛ ምሳሌ በአረብ ሀገር ላይ ያለን ስደተኞች የመዳሜ ሽንት ቤት አጥበን ኩሽና 24 ሰዓት ላባችን ጠብ እያለን ተቃጥለን ውጭ ላይ የምዝርዓ ሰራተኞች 24 ሰዓት እንግዲህ የዱባይ ሙቀት መቼም የማያውቀው የለም። አይደለም የኖረበት ያልኖረበት ራሱ በዓለም የሚታወቅ ነው። እንደዛ ሁኖ ላቡን ጠብ እያደረገ ይሰራና ቦታ ይገዛል። ቦታ ከገዛ በኋላ በሚሊዮኖች ተቆጥሮ ቆርቆሮ ይሰራበታል፣ ቤት ይሰራበታል። እንግዲህ ቤት ሲሰራ ይሄ ነው ልላችሁ የማይባል ወጭ ነው የምታወጡት። ብዙ ነገር ወጭ ታወጡና ቤት ትሰራላችሁ። ቤቱ ከተሰራ በኋላ ተመስገን ይሄ ሁሉ ስቃዬ ላርፍ ነው፣ ይሄ ሁሉን እንግልቴን ፈጣሪ ቆጥሮልኝ ላርፍ ነው ስንል ልክ ቤቱ ተደራጅቶ ሲያበቃ ያውቃሉ። ይሄዱና ብትንትን አድርገው ያፈርሱታል። ብትንትን አድርገው ማለት ነው። እሺ ያ ቤት ፈረሰ ተባለ፣ ምንም አልተባለም፣ ዝም ተባለ። ቤቱ ፈርሶ ቤቱ ለፈረሰበት ራሱ ካሳ ቢያንስ ያ ቤት 2 ሚሊዮን ቢያወጣ እንዴት 1 ሚሊዮን ካሳ አይሰጥም? የለም እንደዚህ ያለም። እህሳ ሳውዲ ትሞታለች ኢትዮጵያ፣ ኮይት ትሞታለች ኢትዮጵያ፣ ዱባይ ትሞታለች ኢትዮጵያ፣ ቤይሩት ትሞታለች ኢትዮጵያ። አለቀ። ኢትዮጵያ በየቦታው መንግስት የለውም፣ ኤምባሲ የለውም፣ በየቦታው ይሞታል፣ ይቀበራል። የሰው እርካሽ ቢኖር የኢትዮጵያ ሕዝብ ነው። ይሄ ነገር መቼ ነው ሊቋጭ የሚችለው? የእናቶቻችን እንባ መቼ ነው ሊቋጭ የሚችለው? አረብ ሀገራት ልጆቻቸው እያለቁባቸው በእንባ አይናቸው የጠፋ እናቶች መቼ ነው እንባቸው ሊታበስ የሚችለው? እኛ እኮ እንጮሃለን፣ መጮሃችንን አናቆምም፣ መናገራችንን አናቆምም። ግን ማንም እየሰማን ማንም እያዳመጠን አይደለም። አሁን ላይ ራሱ ኢትዮጵያ ገብቶ ንግድ ነግጄ እለወጣለሁ የሚባል ነገር የለም። በቃ አለቀ። ይሄ የለም። ምክንያቱም ግብር ከራሱ በላይ ነው። ቤት ኪራይ፣ የሱቅ ኪራይ ከራሱ በላይ ነው። የመኪና ራሱ የመኪና ትራንስፖርት ራሱ ያንኑም ከተገኘ ባጃጅ የ30 ደቂቃ ጉዞ እኮ ነው 300 ብር።
400 ብር የሚያስከፍሉት የ30 ደቂቃ ማለት ነው። 20 ብር 15 ብር ሲከፈል የነበረው አሁን ላይ 300 ብር 400 ብር እና እንደዚህ ከሆኖ በዛ ላይ ሰላም የሌለበት ሀገር እንዴት ነው መኖር የምንችለው? እንዴት ነው መፍትሄ መሰጠት ያቃተው? ይሄ ነገር መቼ ነው መፍትሄ ሊሰጠን የሚችለው? ይሄ የሁላችንም ጥያቄ ነው። የኔ፣ ያንቺ፣ ያንተ፣ የሁላችንም የስደተኞችም በኢትዮጵያ በሀገራቸው ላይ ሆነው እንደዚህ ደም እንባ እያለቀሱ ለሚኖሩ ወገኖቻችን ይሄ የነሱም ጥያቄ ነው። በየቦታው ከአንዱ ሀገር አንዱ ሀገር ሽርሽር ይሄዳል። ከአንዱ ሀገር አንዱ ሀገር በቃ የተለየ ነገር ያረግ ይመስላል። ነገር ግን አንድ ነገር እየተገበረ አይደለም። ቢያንስ ትራንስፖርት ራሱ መረጋጋት አለበት። ግብር ለድሆች የሚጣል ግብር በተወሰነ ደረጃ መቀነስ አለበት። ቢያንስ ገቢው ታይቶ የወር ገቢው ታይቶ ነው ግብር የሚጣለው። እህስ አሁን እኮ በቃ ቢሰራ ይስራ ባይሰራ ይስራ። አረ ፍትህ ወገን፣ አረ ፍትህ። የእውነት በጣም ህዝባችን እየተማረረ ወጣቶች እየተማረሩ ትምህርታቸው ላይ ተምረው ውጤት ሲመጣ ከቅንጭላታቸው በላይ ያለ ውጤት ነው የሚመዘገበው ማለት ነው። እኛ የምናውቀው ትምህርት ተምሮ ግማሽ በግማሽ ካመጣ ያልፋል። ኢትዮጵያ ላይ ግን አይደለም፣ ከግማሽ በላይ ሰቅሎ ራሱ ይጥለዋል። እና የተማሩት ዲግሪ የጨረሱት ዲፕሎማ የጨረሱት ሳውዲ አረቢያ ሽንት ቤት አጠባ፣ ዱባይ ሽንት ቤት አጠባ ከመጡ ኢትዮጵያን የሚያስተዳድራት ኢትዮጵያን የሚመራት ወደፊት ማን ነው? አንተ መቼም በቅልህ አትቀርም። ሀገራችን ላይ ደግሞ ከትውልድ ትውልድ ይዘዋወር አይባልም። እና ታዲያ እንደዚህ ሁነን ተጨቁነን እየኖር እንዴት ነው በቃ ሀገራችን ላይ ገብተን ተጨናንቀን ሀገራችንን ልማት እያለማን ምናምን መኖር የምንችለው? ሰበካ ሌላ፣ ተግባር ሌላ። እኛ የምንፈልገው አሁን ላይ ስብከት ሳይሆን ተግባር ነው። ስብከት ሳይሆን ተግባር ነው የምንፈልገው። ስለዚህ የተግባር ሰው ሆናችሁ በተግባር ላይ ሰርታችሁ አሳዩን። ወንድሞቻችን እናቶቻችን ለፍተው ይብሉ። ቢያንስ የቀን ስራ ሰርተው ሲበሉ የቀን ስራ አትስሩ ተብሎ መከልከል የለባቸውም። ለምን ይከለከላሉ? የእውነት በጣም የሚያስጠላ ጊዜ ላይ ነው አሁን ኢትዮጵያ ላይ ያለ ነው ማለት ነው። ስደት ላይ ያለ ነው እንደዚያው። ወደ ሀገራችን እንዳንገባ ሰላም የለም። እዛ ሀገር እንዳንሰራ ደከመን። ቤተሰብ ወደዚህ ሀገር እንዳናመጣ ደላሎች ኦቨር አረጉብን። ስለዚህ በቃ ኢትዮጵያ የምትለው ስም ራሱ እኔ እንጃ ልትሰረዝ ትንሽ ነው የቀራት። ምክንያቱም ህዝቧ በጣም እየተማረረ ነው። ሀገሪቱ የደም እንባ እየፈሰሰባት ነው። አሁን ላይ በክረምት እኛ የምናውቀው ዝናብ ሲዘንብ ነው። አሁን ላይ ግን ኢትዮጵያ ላይ ዝናብ ጠፍቶ የደም እንባ ነው እየዘነበ ያለው። ይሄ ነገር ደግሞ ሀገሪቱን ውስጧን እየበላት ነው ያለው። ወንድሙ ጋር እየገጠመ ነው ያለው። እባካችሁ ቢያንስ የሌላ ሀገራትን እያያችሁ ከነሱ ተምራችሁ ሀገራችንን ሰላም እንድትሆንልን ለመፍጠር ሞክሩ። ባትችሉ እንኳን ሞክሩ። የእውነት እኔ እንጃ። አንደኛ ለዱባይ መንግስት እኔ ቃላት የለኝም። ለኛ ያለው ክብር ያለው አመለካከት በአንድ በኩል ሳስበው ደግሞ ሀገሬ አይደለችም። የተወለድኩት ሀገሬ ኢትዮጵያ ነው። ሀገሬ ኢትዮጵያን ፈልጋታለሁ። እዛ ጋር ደግሞ ሰላም የለም። በጣም የውዝግብ ጊዜ ላይ ነው ያለን። የእውነት በጣም ፈጣሪ ምሕረቱን እንዳመጣለን ሁላችሁም ጸልዩ። በቃ ሁላችሁም የእውነት ሁላችሁም
ጸልዩ፣ በየሃይማኖታችሁ ዱአ አድርጉ። ፈጣሪ ሀገራችንን ሰላም ያደርግልን። እወዳችኋለሁ፣ አከብራችኋለሁ። እንደነዚህ ያሉ መረጃዎች እንዲደርሳችሁ ደግሞ ቪዲዮ ላይክ በማድረግ አበረታቱኝ። እንዲሁም ለጓደኞቻችሁ ሼር በማድረግ አበረታቱኝ። እወዳችኋለሁ።